ሰውነታችሁ ግን አንጎላችሁ ጠቃሚ እንደሆነ የሚያውቅ ይመስላችኋል? ኦፍኮርስ ያውቃል። እንደሚያውቅ በምን መሰላችሁ የምታውቁት? አንደኛ እሱን የሚሸፍነው አጥንት፣ በጣም ጠንካራ አጥንት አለው። ሁለተኛ እሱን የሚሸፍነው ሌላ 3 መሸፈኛዎች አሉት። ከዛ ውስጥ ግን አንደኛው መሸፈኛው አራኪኖይድ ይባላል። አራኪኖይድ ማለት ሸረሪት ማለት ነው። እና ልክ እንደ ስሙ ነው፣ ከሱ ላይ የማይነሳ ነገር የለም። ከዛ ከሚነሳው ነገር አንዱ ደግሞ ሜኒንጆማ የሚባል እጢ ነው። ከእናንተ የመጣ አንድ ጥያቄ አለ፣ ሰርቫይካል ሜኒንጆማ፣ ስለሱ ቪዲዮ ስሪልኝ ብላችሁኛል። ሰርቫይካል ማለት አንገት ነው። ሜኒንጆማ ማለት ደግሞ ከዛች ከአራኪኖይድ ከምትባለው መሸፈኛ የሚነሳ እጢ ነው። ስለዚህ እሱ እጢ ሲነሳ ምንድነው የሚያደርገው? አንገት ላይ ስለሆነ እጅ፣ እግር መስነብ፣ ሽንት መቆጣጠር ችግር፣ ወደ እጅ የሚሄድ ህመም፣ ከዛ በቃ ሰዎቹ ሙሉ ለሙሉ ፓራላይዝድ ሆኖ ሊመጡ ይችላሉ ማለት ነው። እንደግነቱ ምን መሰላችሁ? እንደ ኒውሮሰርጅን ያው ብዙ ጊዜ ስል የምታውቁ ከሆነ ደግ የሚባሉ እጢዎች ሜኒንጆማ፣ በተለይ ደረጃቸው ዝቅ ያሉት ሜኒንጆማዎች እንግዲህ ደግ ከሚባሉት እጢ ነው። ምክንያቱም ምንድነው በጣም ብዙ ህብለሰረሰሩን ሄዶ የኢንቬድ ማድረግ ባህሪ የላቸው። ስለዚህ ሙሉ ለሙሉ የመውጣት ቻንሳቸው፣ ከዛ በኋላ ታካሚዎቹም ደግሞ ሪከቨሪ ማድረግ ቻንሳቸው በጣም ከፍ ያለ ነው። ስለዚህ እንዲህ አይነት ነገር ሲኖር ኦፕሬሽኑ የግድ ነው መሰራት አለበት። ከዛ በኋላ እውነት ለመናገር የሚያስደስት ከሚባል አውትካም ካላቸው እጢዎች መሀል እንግዲህ ከስፓይናል ኮርድ ላይ የሚነሳ ሜኒንጆማ የሚባለው እጢ ነው። ሰርቫይካልም ቶራሲክም ሆነ ሉምባር ኤሪያ ማለት ነው። ስለዚህ ዛሬ ጥያቄያችሁ ሰርቫይካል ስለነበረ እንግዲህ መልሱ ይሄ ነው። ደህና ሁኑ።